የሀበሻ ጀብዱ ጸሐፊ አዶልፍ ፓርለሳክ ተርጓሚ ተጫነ ጆብሬ መኮንን ክፍል 3 የኔም ሾፌር በባቡር ጣቢያው አጠገብ የሆነች ጥላ ስር ስላገኘ በዚያችው ጥላ ስር መኪናውን አቁሞ ውስጧ ተገኝቷል። እኔ የመኪናዋን የፊት በር ከፍቼ ስገባ ከእንቅልፍ ነቅቶ ወደ ነው መሄድ የምትፈልገው መሲሁ አለኝ። ወደ ሆቴል መልሰኝ አልኩት። እነዚህ የጅቡቲ ሶማሌዎች አንቱታ ብሎ ነገር አያውቁም። ለምን? ሶማሌዎችና አረቦች ሲበዛ ብልጣብልጦች ናቸው። በየቀኑ የተወሰኑ የፈረንሳይኛ ቋንቋ ቃላትን ያጠኑና በጥቂት ጊዜ ውስጥ አቀላጥፎ ፈረንሳይኛ መናገር ይጀምራሉ። ችግሩ ታዲያ ያገኙትን የሚያናግራቸውን ፈረንጅ ሁሉ አንተ ብሎ ስለሚጠራቸው እነሱም ባጠኗት ፈረንሳይኛ መልሰው ትልቁን ጌታ ሳይቀር አንተ እያሉ ይዘረጥጣሉ። ለማኙ ሳይቀር እባክ ቸገሬ ብሎ አስተዛዝኖ ከመለመንና ከማስተዛዘን ይልቅ እንዲሁ ዝም ብሎ ፍራንክ ስጠኝ መሲሁ ይላል። እንደዚህም ሆኖ በሀገሬው በተወላጁና በቀኝ ገዢዎቹ ፈረንጆች መካከል ሰላም የወረደ ይመስላል። ጅቡቲ የፈረንሳዮች የቀኝ ግዛት የወደብ ከተማ ነች እየተባለች ተጋኖ የሚወራላት ሀገር እግዜሩ የረሳት ትመስላለች። ጅቡቲ ምንም የማይበቅልባት ምንም የሌለባት ምድረ በዳ ናት። በዚች የወደብ ከተማ ምንም ነገር አይበቅልም። ሕይወት ያለው ነገር ሁሉ ሳይውል ሳያድር ይበላሻል፣ ይጠፋል። ታዲያ እንዴት በዚህ እግዜሩ በረሳት ምድር ላይ የሰው ልጅ መኖር ይቻለዋል? እንኳን ሰው የግሪኮቹ፣ የአርመኖቹ፣ የአረቦቹ ቤት ሳይቀረው በሚነፍሰው ጨዋማ ንፋስ ተሰነጣጥቀው የስጋ ደዌ በሽታ የወረራቸው ይመስላሉ። እነዚያ የሀገሬው ተወላጆች እንደ ባህላቸው ቤት እንኳ እንዳይሰሩ በአካባቢው ዛፍ ለምልክት እንኳ አይታይም። ስለ ጅቡቲ በሰፊው ከሚወሩ ቀልዶች የመጀመሪያዎቹ የቅኝ ገዢዋ የፈረንሳይ ወታደሮች ጅቡቲ ሲገቡ ዛፍ አይደለም የሳር ዘር ቀርቶ ፋንድያ የሚመስል ነገር እንኳ ባለማግኘታቸው ሰው የማይኖርባት ምድረ በዳ መስሏቸው ሊመለሱ መንገድ ጀምረው ነበር ይባላል። ሌላው ትኩሱ ቀልድ ደግሞ አዲሱ የጅቡቲ ቅኝ ግዛት ገዢ በጅቡቲ ቤተ መንግስት ቅጥር ግቢ የተወሰኑ ዛፎች ለመትከል በተደጋጋሚ ቢጥርም አንዲት ዛፍ እንኳን ማጽደቅ ሳይቻለው ልፋቱ ከንቱ ሆኖ ይቀርበታል። በእርግጥ ይሄ የአዲሱ ገዢ ያን ሁሉ ዛፍ በተደጋጋሚ ከአረብ ሀገሮች ድረስ እያስመጣ ለማጽደቅ ቢሞክርም ዛፎቹ በተተከሉ በጥቂት ቀናት ውስጥ ጠውልገው እየደረቁ ሲቸገር ከርሞ በመጨረሻ በጅቡቲ ዛፍ ተክሎ ለሚያጸድቅ ማንኛውም ሰው ከፍተኛ ሽልማት እንደሚሰጥ በይፋ ያስደነግጋል። ገዢው ይህን ቃል በአዋጅ ካስነገረ ከጥቂት ወራት በኋላ አንድ ግሪካዊ ነጋዴ መኖሪያ ቤቱን በዘንባባ ተክሎ አሳምሮ በጅቡቲ አሉ የሚባሉ ባለስልጣናትና ታላላቅ ሰዎችን በሙሉ ለራት ግብዣ ይጠራል። በዚያ የራት ግብዣ ላይ አዲሱ አገረ ገዥም ተገኝቶ ነበር። ወደ ራት ግብዣ የገቡት ተጋባዦች ራሱ አዲሱ ገዢ ሳይቀር የግሪካዊውን ነጋዴ ግቢና የዘንባባ ተክሎቹን ግራ ከመጋባታቸው ሁሌም ሲያደንቁለት ብልጡ ግሪካዊ ነጋዴው ሁሉንም በፈገግታ ተቀበላቸው። አብዛኛው የዛች ምሽት ተጋባዥ እንዴት እነዚህን የዘንባባ ተክሎች ማልማት እንደቻለ ምስጢሩን እንዲነግራቸው ደጋግሞ ቢወተውቱትም የግሪኩ ነጋዴ እንዲሁ እየሳቀ ብቻ ምስጢሩን ሳይነግራቸው ዝም አለ። ከእነዚህ ተጋባዦች መካከል ለእነዚህ የዘንባባ ዛፎች ታላቅ ትኩረት ሰጥቶ ምሽቱን በትካዜ ሲመራመር ያመሸው አዲሱ ገዢ በሚነፍሰው በከባዱ የምሽት ንፋስ እነዚህ የዘንባባ አረንጓዴና ሰፋፊ ቅጠሎች ያለመወዛወዛቸው ከባድ ጥርጣሬ ውስጥ ስለከተቱት ከተቀመጠበት የክብር ቦታ ተነስቶ ሄዶ አንዱን የዘንባባ ዛፍ ግንድ ሲነካ የግሪኩ ነጋዴ ከባድ ሚስጥር ለሱም ተገለጠለትና እየሳቀ ወደ ቦታው ተመለሰ እንጂ ብልጡን የግሪክ ነጋዴ በእንግዶች ፊት አላጋለጠውም። ሚስጢሩ የዘንባባው ግንድ ብረት ሲሆን እነዚያ የማይወዛወዙ ግን በጣም የሚያምሩ አረንጓዴዎቹ የዘንባባው ቅጠሎች ደግሞ አረንጓዴ ቀለም የተቀቡ ቆርቆሮዎች ነበሩ። ብቻ ግሪካዊው ነጋዴና አዲሱ ገዢ ስለተግባቡ እየተያዩ ተሳሳቁ። ይቺ ቀልድ ምናልባት እጅጉን ተጋና ተወርታ ሊሆን ይችላል። ቢሆንም የጅቡቲ አየር ጸባይ በትክክል ትገልጻለች። የሶማሌው ተወላጅ ሾፌር መኪናዋን ድንገት ከሆቴሏ በራፍ ላይ ሲያቆማት ከዚህ የቀን ቅዠት ባነንኩ። አዎ ይቺ ሆቴል ለሚቀጥሉት 2 ወይም 3 ቀናት መጠለያዬ፣ ማደሪያዬ፣ ቤቴ ናት። በሆቴሏ በረንዳ አንዱ ወፈርና ፈርጥም ያለ ፈረንጅ ሰፊ ረጃጅምና ነጭ ስስ ሱሪ ታጥቆ እጀ ጉርድ ሸሚዙ እንደለበሰ ተቀምጦ በትልቅ መሀረብ መሳይ ጨርቅ
10 ጊዜ ላቡን ከግንባሩና ከማንጅራቱ ላይ ይጠርጋታል። የማውቀው የቼኮስሎቫኪያ ተወላጅ ወዳጄ የሀገሬ ልጅ መሆኑን ከሩቅ ለየሁት። እሱም አወቀኝ መሰለኝ ከሩቅ። የት ነው ስትንቀዋለል የዋልከው ሲል እየሳቀ ጠየቀኝ። ባቡር ጣቢያ ነበርኩ ስለው አሁን ከቅድሙ በላይ ጮክ ብሎ ሳቁን ለቀቀው። ሳቁን እንደምንም ተቆጣጥሮ ባቡሩ የሚሄድበትን ሰዓት ለማየት ነበር አለና አሁንም ያንኑ ሳቁን እየሳቀ አብሬው እንድቀመጥ በእጁ ምልክት እያሳየ ጋበዘኝ። ቀጥሎም ወደ አዲስ አበባ በሳምንት 2 ጊዜ ብቻ ባቡር እንደሚሄድ ገና ሳልቀመጥ በፊት መርዶውን አረዳኝ። ትንሽ ስንጫወት ቆይተን ከተማዋን የተዘዋወርን እንድንጎበኝ ያቀረበልኝ ግብዣ ተቀብዬ ይችን እግዜሩ የረሳት የምትመስለው ምድረ በዳ የወደብ ከተማ ለመጎብኘት ሆቴሏን ለቀን ወጣን። በእነዚያ የአረቦቹ የግሪኮቹና የአርመኖቹ ነጫጭ የድንጋይ ቤቶች መካከል ባለች ሸለቆ በምትመስል ጠባብ መንገድ በጋባዥ ትንሽዬ የቤት መኪና ስንጓዝ ቆይተን ከከተማዋ ዳርቻ ደረስን። በመንገዳችን ላይ ጋባዥ ይችን ትንሽዬ አሮጌ መኪና በ900 ፍራንክ እንደገዛት ደጋግሞ ነገረኝ። ከከተማዋ ዳርቻ እንደደረስን የእጽዋት ዘር የማይታይበት መጨረሻ የሌለው የሚመስል የበረሃ ሜዳ ከፊታችን ተዘረጋ። በዚህ የበረሃ ሜዳ ላይ የጠጠሩ በሚሊዮን የሚቆጠሩ ቁርጥራጭ የጨው ስባሪዎች እንደ አልማዝ ከሩቅ ያበራሉ፣ ያብረቀርቃሉ። እንዲህ የተፈጥሮ ሚስጢራዊ ድራማ ስናደንቅ ቆይተን ጀንበር ወደ ቤቷ ስትገባ እኛም ወደ ከተማ ተመለስንና ከአንድ መናጢ የግሪክ ሆቴል ደጃፍ ላይ መኪና ተብዬዋን አቁመን ወደ ሆቴሏ ገባን። በጠረጴዛዎች ዙሪያ ወንበሮች ተደርድረውና ጥላ ተዘርግቶ እንግዶችን ለመቀበል የሆቴሏ በረንዳ ዝግጁ ቢሆንም ያቺ የግሪኩ ሆቴል የሰው ዘር አይታይባትም፣ ጭር እንዳለች ናት። አንድ ጥግ ላይ ግን አንድ አንገቱን ደፍቶ የተቀመጠ ፈረንጅ ጋባዥ ከሩቅ አየውና ወደዚሁ ፈረንጅ ሄድን። ከፈረንጁ አጠገብ እንደደረስን ከፈረንጁ ጋር ልባዊ ሰላምታ ከተለዋወጥን በኋላ እኔንም አስተዋወቀኝ። ይህ ፈረንጅ ኦላፍ ሄንድሪክ ይባላል። ዝርያው ስዊድናዊ ሲሆን ዜግነቱ ማለት ከቅርብ ጊዜ ወዲህ ፈረንሳዊ ነው። ኦላፍ ሄንድሪክ በሁለመናው እውነተኛውን የቅኝ ገዢ ፈረንጆችን ይመስላል። ምንም ነገር ሳይናገር ትንሽ በረዶ ጣል የተደረገባትን ሙሉ ውስኪ የያዘች ብርጭቆን እንደጨበጠና አንገቱ እንደደፋ ጥቂት ሲተክስ ቆይቶ ወደ አንዳችንም ሳይመለከት የብርጭቆዋን ግማሽ ያህል በአንድ ትንፋሽ ይጎነጭና ተመልሶ ያቀረቅራል። ምናልባት ማሰብ ቀርቶ ህልም ማየትም ሳይተው አይቀርም። ብቻ ደንዝዟል። አሁን ያጋመሳትን ብርጭቆ በአንድ ትንፋሽ ጨልጦ ፍጹም ለእኔ ባዘነ ወይም በተቆረቆረ በሚመስል አስተያየት ትክ ብሎ ሲያየኝ ቆይቶ ምን ሰይጣን ቢይዝህ ነው ወደዚች የተረገመች ወደብ የመጣኸው ሲል ጠረጴዛውን በቡጢ ደለቃት። የእኔ ጋባዥ ፈጠን ብሎ እዚህ ብዙ አይቆይም፣ ወደ ኢትዮጵያ ዘልቆ ለመሄድ ነው የመጣው ሲል የዚህን ስዊድናዊ ንዴት ለማረጋጋት ሞከረ። ኦላፍ ሄንድሪክ አሁን ትንሽ ፈገግ ብሎ ታዲያ እንደሱ አትለኝም እንዴ ኢትዮጵያ? ኦላፍ ሄንድሪክ ልክ ለብቻው እንደሚያወራ ሰው ደጋግሞ ኢትዮጵያ እያለ እኛን ጥሎን እሱ በሀሳቡ በትዝታ በጣም ርቆ ሄደ። ከዚያም ኦላፍ ሄንድሪክ አሳላፍ ያመጣለትን ትንሽ በረዶ ጣል የተደረገበትን ሙሉ የውስኪ ብርጭቆ በደመ ነፍስ እጁን ብቻ ወደ ጠረጴዛው አልኮ ካነሳ በኋላ ግማሽ ያህሉን ተጎንጭቶ ወደ እኔ ቀና ብሎ ኢትዮጵያ የተቀደሰች ሀገር ናት፣ አይዞህ፣ በኢትዮጵያ እንዲህ ባህሩ መንደር ደንዝዞ መሞት ብቻ እየጠብቅ ተስፋ ቆርጠን አትቀርም። ኢትዮጵያ ጥሩ ሀገር ናት። ከኢትዮጵያ እግሬን ነቅዬ የወጣሁበትንና ለፈረንሳይ ቅኝ ገዢዎች የማይረባ ፍራንክ ስውል የፈረምኩባትን ቀን እድሜ ልኬ እንደረገምኩ እኖራለሁ። ለሰይጣን መንፈስን አሳልፎ እንደመሸጥ ነው የምቆጥረው። እኔ በዚህ አጭር ህይወቴ የሰራሁትን ስህተት እንዳትሰራ አደራ አለኝና ቀሪዋን ግማሽ ብርጭቆ አሁንም በአንድ ትንፋሽ ጨልጦ መልሶ አንገቱን ደፋ። ፈጣኑ አስተናጋጅ ያቀረበለትን አዲስ ተቀድቶ የመጣ ውስኪ አሁንም እንዳቀረቀረ በደመ ነፍስ እጁን ወደ ጠረጴዛው አልኮ ብርጭቆዋን ከጨበጠ በኋላ እንደ መሳቅ እያለ ቀና አለና አየህ ወዳጄ፣ በዚች ምድረ በዳ የሚበቅል ነገር ቢኖር ድንጋይና አሸዋ ብቻ ነው አለና ብቻውን እንዳበደ ሰው ድምፁን ከፍ አድርጎ መሳቅ ጀመረ። ምናልባትም እብደቷ እየጀመረችው ሳይሆን አይቀርም።